ለብዙዎቻችን ግልጽ ያሉ ወሳኝ ስራ ያለ እንግዲህ እዚህ ጋር ነው። ታምኔሉ ላይ እንዳያችሁት ቀን በቀን $77 የምትሰሩበትን መንገድ እጠቁማችኋለሁ። ማሰለችና ጠንካራ ከሆናችሁ ይሄን ቪዲዮ እስከመጨረሻው እዩት። በደንብ እነግራችኋለሁ እንዴት እንደሆነ። ሁለተኛ ነገር ደግሞ ላይክ ማታረጉ ለምንድን ነው? እስኪ ኮሜንት ጋር ጻፉ። እሺ ዛሬ ቢያንስ ላይክ አድርገን ሁላችንም እንጀምር። እስከ 3 ቆጥራለሁ። 1 2 3 ቴንኪው። ላይክ ያደረጋችሁ ቀጥታ ወደ ቪዲዮ ተመልሰናል። ስቴፕ 1 እንግዲህ እንደዚህ ሊንኩን ስትነኩት የመመዝገቢያ ሊንኩን ኢሜይላችሁን ታስገባላችሁ። ከዛ ጌት ኮድ ትሉታላችሁ። ኮድ ይመጣል። ፓስዋርድ ሰጥታላችሁ። ተመዘገባችሁ። ከዛ ስቴፕ 2 ምንድነው? ስቴፕ 2 ደግሞ አፑን ማውረድ። ከተመዘገባችሁ በኋላ አፑን ታወርዳላችሁ። አፑን ካወረዳችሁ በኋላ ምን ታደርጋላችሁ? ጌት ስታርት ትሉትና እዛ ጋር በሰጣችሁት ኢሜይልና ፓስዋርድ መሰረት ትመዘገባላችሁ ወይም ደግሞ ሎጊን ታደርጋላችሁ። ወደ አፑ ቀጥታ ገባችሁ ማለት ነው። ስቴፕ 2 ይሄ ነው። ጨረስ። ወደ ስቴፕ 3 እንሄዳለን። ስቴፕ 3 ክሬት ኤምአይዲ ዋሌት ይላችኋል። አይ ዶንት ሃቭ ኤምአይዲ ዋሌት ትሉትና ላይኛውን ትነካላችሁ። ከዛ ምን ታደርጋላችሁ? ክሬት ታደርጋላችሁ። ፓስዋርድ ሰጥታላችሁ። የሆነ ቁጥር ማትረሱን 6 ቁጥር ሰጥቱና ቀጥታ ክሬት አደረጋችሁ። ከዛ ባክአፕ ይሄንን ነው። ስለዚህ ስቴፕ 3 ምንድነው? ባክአፕ ሜሞሪ ፍሬዝ ሲድ ፍሬዝ ሰጣችኋል። እነሱን ሲድ ፍሬዞች ባክአፕ አድርጋችሁ ቀጥታ ትገባላችሁ ማለት ነው። እየወሰዳችሁ ያመጣችሁ ታስቀምጧቸውና ኮፒ አድርጋችሁ የሚሰጣችሁን ሲድ ፍሬዝ በቅደም ተከተል ይጠይቃችኋል። ስለዚህ በቅደም ተከተላቸው መሰረት እንደዚህ ካስገባችሁ በኋላ ጨረሳችሁ። ስቴፕ 3 ይሄ ነው። ስታርት ዩዚንግ የሚፓስ ይላል። ዋሌት ክሬት ሰክሰስፉል ይላል። ከዛ ለዋሌታችሁ ስም ትሰጣላችሁ። ቀጥታ ወደ ዋሌታችሁ ትገባላችሁ። ስቴፕ 3 ይሄን ይመስላል። ወደ ስቴፕ 4 እንሄዳለን ማለት ነው። ስለዚህ እንግዲህ ስቴፕ 4 ይሄው ክላይም የሚል ይመጣል። አንድ ኤምሲ ወይም ደግሞ $7 ክላይም ለማድረግ ምንድነው ማድረግ ያለባችሁ? ቬሪፊኬሽን። ስቴፕ 4 ቬሪፊኬሽን ነው። ቬሪፋይ ነው ትሉትና ቬሪፋይ ታደርጋላችሁ። ምንድነው እዚህ ጋር ቅድም መግቢያው ላይ እንደነገርኳችሁ ናሽናል አይዲ ወይም ፓስፖርት ወይም ደግሞ መንጃ ፍቃድ ከሶስት አንዱ ካላችሁ እሱን በመጠቀም ቬሪፋይ ታደርጋላችሁ። የራሳችሁን ፎቶ ታስገባላችሁ። መታወቂያችሁን የመታወቂያ ቁጥር ይጠይቃችኋል። ታስገባላችሁ የፋይዳ ቁጥሩን። ከዛ ጀርባውና ፊቱን ታስገቡለታላችሁ። ከዛ ራሳችሁ ፎቶ ብሊንክ አድርጉ። ራሳችሁን አወዛውዙ። አፋችሁን ፈቱ ይላችኋል። ቬሪፋይ ታደርጋላችሁ። ስቴፕ 4 ይሄ ነው። ቬሪፋይ አደረግ። ወሳኙ ፓርት ይሄ ነው። ቬሪፋይ ማድረግ መቻል አለብን አንድ ክላይም ለማድረግ ማለት ነው። ይሄን ካደረጋችሁ በኋላ ምን እንስራ ወደሚለው እንሄዳለን። ወደዛ ከመሄዳችሁ በፊት ግን ላይክ ያላርጋችሁ ፕሊስ ላይክ ያርጋችሁ ቀጥታ ምን እንስራ ብዙም ሰው ይጠይቅ የነበረው ምንድነው የሚሰራ የሚለውን ታስኮች እናያለን ማለት ነው። ታስኮች ምንድናቸው? አንደኛ እንደዚህ እንግዲህ ቬሪፋይ አድርጋችሁ 24 ሰዓት ካስጠበቃችሁ በኋላ ቬሪፋይ ይሰጣችኋል። ከዛ ታስክ ይከፈትላችኋል። ምንድነው? አንደኛ ዴሊ ቼክ ስታደርጉ እነዚህ ኢንሃንስ ሃፒነስ ፎር ቤተር ሚል ከላይ ደብዘዝ ብሎ ይታያችኋል። እሱን ጽፉት። ከዛ ኦንቻይን ክላይም ትሉታላችሁ 0.01 ኤምሲ ይሰጣችኋል። ሁለተኛው ነገር እና በጣም ወሳኙ በዚህ ብዙ ሰው ብር እየሰራበት ያለ $7 በቀን መስራት ትችላላችሁ ያልኳችሁ። ካልሰነፋችሁ ያው መተተር ያስፈልጋል። ካልሰለቻችሁ ያልኳችሁ ይሄንን ነው። ኢንቫይት የሚከፈትላችሁ ቬሪፋይ ስታደርጉ ኢንቫይት ነው። በአንድ ኢንቫይት 0.1 ኤምሲ ወይም ደግሞ $0.7 ኦልሞስት ወደ $1 ይጠጋ ይሰጣል። ስለዚህ ይሄንን በቀን 10 ሰው ኢንቫይት በቃ ለራሳችሁ ቻሌንጅ ፍጠሩና በቀን 10 ሰው ኢንቫይት አደርጋለሁ ብላችሁ የምታውቁትን ሰው አይዲያ ያለውን እየተቀበላችሁ ራሳችሁ ቬሪፋይ ያደርጋችሁ ቀን በቀን $7 መስራት ትችላላችሁ። ያው ካለ መሰልቸት በተለያየ ሶሻል ሚዲያ ሊንካችሁን እየበተናችሁ ቬሪፋይ ማድረግ ጓደኞቻችሁን እየደወላችሁ የነገራችሁ ቬሪፋይ በቀን በቃ 10 ሰው እንደምንም ብዬ ቬሪፋይ ማድረግ አለብኝ ብላችሁ ይሄንን ለራሳችሁ ቻሌንጅ ፍጠሩ። ከዛ አንዳንድ ኤምሲ ወይም ደግሞ $7 ቀን በቀን መስራት ትችላላችሁ ማለት ነው። ስለዚህ እንግዲህ የዛሬው ቪዲዮ ይሄን ይመስላል። ግልጽ ያሉና ነገር ካለ ኮሜንት ላይ ያስቀምጡ። ቴሌግራም ቻናል ሊንክ ዲስክሪፕሽን አለ። ለማንኛውም አይነት ጥያቄ ባይ